ያለው አይኖ አርፍጃለሁ። ሁሌ ነው ውዶቼ ማረፍደው። ትምህርት ቤት ራሱ እያለሁ አገር ቤት ራሱ እያለሁ ጠዋት ትምህርት ቤት ጌታ ምስክሬን መነሳት አልወድም። ፀጉሬ በመሀል ሊንሸራተት ይችላል፣ ሊወልቅ ይችላል። ሁሉን ነገር እየቻላችሁ አብረን እንቀጥላለን። እስኪ ነፍጠኛዬ ማታ እኮ በቃ እናንተ ናችሁ ያስመሻችሁኝ። ምኑን ተኛው? ኦኬ እንጀምር። ከምን እንጀምር? መጀመሪያ ከምን እንጀምር? ወይኔ የሬ ፀጉር ዛሬ ወድቆ ለብሾ ማለት በምን ልሰራው ውዶቼ? በሆነ ነገር ልሰራው እናንተ በሆነ ነገር ልሰራው መሰለኝ። ወድቆ ደግሞ በኋላ እናቴ ስንት ጠላት አለኝ እኮ ቢወልቅም ትናንትና ሰይጣን መስዬ ነው የመጣሁት። ወሬን ሳወራ እናቴ በቁም ነገር በጣም አረፈርኩ እንዴ ዛሬ? እስኪ ኮመንት ጻፉልኝ። በጣም ነው እንዴ ያረፈርኩት ውዶቼ? በምን ልሰራው? በጣም ነው እንዴ ዛሬ ያረፈርኩት? ንገሩኝ። አዎ ነገም እገባለሁ ብያለሁ። ምናልባት ቅዳሜና ቅዳሜ አልገባም ብዬ ነበር። ምናልባት የጉራጌ ቀሚሴ የተላከልኝ ዛሬ ይሁን ነገ እንደሚደርስ አላውቅም። ዛሬ ግን ቼክ ሳደርገው አልደረሰም። ሶ ከማን ጋር ማን ለእኔ እንደሰጠኝ እኔ እንደው ማርያምን ልግዛ ስላት ኖ በላይ ነው መቤቴን 2 የጉራጌ ቀሚሴ ላከችልኝ። ለብሼ ሽር ብትንልበታለሁ፣ አስተዋውቅበታለሁ። እናንተ የምትፈልጉ እዛ ሄዳችሁ ትገዛላችሁ። ስለ ሙኒት፣ ስለ በቀለውያ፣ ስለ ፊንገር አንዳንድ ላጥላጥ አርጌ ከሰረወያ ስለ ከሰረወያ፣ ስለ ሙኒትና ስለ ፊንገር 3 ጣልጣል አርጌ ናሆምን አስገባዋለሁ ማለት ነው። ብዙ ማደር አልፈልግም። በነገራችን ላይ ማደር አልፈልግም። በመጀመሪያ ደረጃ በሙኒት ጉዳይ መጨረሻ ሙኒት ማጠናቀቂያ እናርጋት። ማጠናቀቂያ ሙኒት እናርጋት። ከሰረወያ ከዚህ ሁሉ ቲክቶከር እኔ ጨጓራን አንድ እጄው ተጨንቀክ ተጠበክ እንቅልፍን አተክ ግጥም ፈጥረክ ቃላቶች መርጠክ ለኔ ስለሰራክ አመሰግናለሁ። በነገራችን ላይ ምን ያህል ባስጨንቅክ ምን ያህል ባቃጥልክ ከሰረወያ ምን ያህል አሁን ስንት ብዙ ሰው ፀጉሩን አስላጭተን ከባህር ዳር አዲስ አበባ ልከነዋል እያሉ ሲዘምቱብ የነበሩ እነሱን ዞር ብለህ ሳታይ ነው እኔ ፌመስ ነኝ። እነሱ ስለነሱ ብታወራ ማን ያያል? ማንም አካውንትን አያም። የተመታ አካውንትን የተረሳ አካውንትን ማንም አያም። አንደኛ ተጽዕኖ ፈጣሪ ነኝ፣ እታያለሁ። ለእኔ ቁጭ ብለህ አንገትን አቀርቅረ ጽፈ ምናምን ነገር ቪዲዮ ለቃ ልንገርልህ በደንብ እንዲያው የኔ ከሰረወያ የከሰረ ነው ወያ ካላያችሁ ተጨንቆ ምናምን ቀን በሚኒ ማታ በነጠላ እንደው ስማኝ። አሁን እዚህ ጋር እየደነስኩኝ ደግሞ ትንሽ ቆይቼ ደግሞ ነጠላ ልለብስ እችላለሁ። ፈራጁ እግዚአብሔር ነው። ቆረቆራ ልሂድበት በቃ። ለምን እኔ ብዙም አንተ ላይ አልሄድም። ተመርጬ ቃላት ተመርጦ ድንግጥም የተሰራልኝ ሰው ስለሆንኩኝ ብዙም ማውራት አይጠበቅብኝም። ቀጣይ ፊንገር ቀን ሙሉ አሉ ስለኛ ነው ስታወራ ያለችው። ቦታም የለኝ ግን አንዲት ነገር ልበል ማለት ነው። እነሱ እኔን ይቅርታ ይበሉ። እኔ እነሱ ለምረም ይቅርታ ምለው ተከታዮቼ ያሳዘንኳችሁ ወይ ምናምን ምንም ማዝነሽ አይደለም። አካውንቶች ስለተመታ ነው። ስቶሪሽ ላይ ፖስታችሁ ለፖስተዋል እኮ ኮፒ ሊንክ አድርጉልኝ። አካውንቴ ተመቷል። አካውንቴ ስለተመታ ይቅርታ ምናምን ያልሽው አካውንትሽ የሞተው እንዲነሳ እንጂ አንቺ ሰው ክብርም የለሽ። ገረዶች የምትገረዱ ለማዳም እያል ስትሰድቢያቸው የነበሩ ናቸው። ዛሬ ደግሞ ኮፒ ሊንክ አድርጉልኝ ይቅርታ ብለሽ መልሰሽ እግራቸው ላይ ትሰግጃለሽ። ለዚህ ነው ህዝብ አክብር ያልኩሽ። ሲቀጥል እያሰብኩ ነው ውዶቼ ተፖስተው እያሰና እኛን ይቅርታ ለመጠየቅ ምናምን ብለሽ አልጠይቃቸው ምናምን ብለሽ ከራስሽ ጋር ግብ ከምትፈጥሪ በእኔና በዲቦራ በሸቀልሽበት ገንዘብ ለደሃ አቢ እኛ አንቺን ይቅርታ አንፈልግም። የኔ ፈንጋሪ፣ የኔ ጎርጓሪ፣ የኔ አሳውጪ ያንቺን ይቅርታኛ አንፈልግም። ቢያንስ እንኳን በእኔ የነገርሽውን ዩቲዩብ ላይ ለደሃ ከዛ ቦጨቅ አድርጊለት። ምንም ቢሆን ያው አዲስ አበባ አልተወለድሽም መጤነሽ ግን እርድና ከአዲስ አበባዎች ተምረሽ ላጣርገሽ ገንዘቡን በሙድ ለዳዎች እርጅበት። ይሄን የመጨረሻ ምልሽ። ቀጣይ ምን አለ? ሙኒት። አሁን እነዚህን አሮጊት ወሬዎች ጨርሻለሁ። የሙኒትን እንምጣ ውዶቼ። ሙኒት አጨሰች ብላችሁ ቀኑ ሙሉ
ነጠላ ዘቅዝቃችሁ ስታለቅሱ የነበራችሁ ሰዎች አላችሁ ማለት ነው። ቁጭ ብላችሁ ነጠላ ዘቅዝቃችሁ ስታለቅሱ። እኔ የምለው በተለይ አረብ ሀገር ያላችሁ ሰዎች እንዳለ ማለት ነው ማዳም ስታጨስ የማዳምን ምንድነው ማጨሻውን ቁሪውን ትጥላለህ፣ ታጥባለህ፣ አብረሃት እሳት ትቆሰቁሳለህ። ትልቅ ማዳም አርጣ አነጥንጣ ጨርሳ በመቁረቢያዋ ሰዓት ትልቅ ማዳም ቁጭ ብላ ስታጨስ ሆይ ሆይ ስትሉ ትውላላችሁ። እሷ ግን የሆነች ቬፕ ነገር ስላጨሰች እንደው እንደዚህ ስታካብዱ ትዋላችሁ። ግማሾቻችሁ ቤታችሁ ቢከፈት ማለት ገመዱ እስከ ኪችን ይደርሳል። ያላችሁ የሺሻ ቱቦ ገመዱ እስከ ኪችን ድረስ ይደርሳል። ኩክ ስታረጉ ሁሉ እያጨሳችሁ ነው የምትሄዱት። ሽንት ቤት ልቆሊ ስገቢ እያጨሽ ነው የምትሄዱ። ለባለሽ ራሱ ለእንትኑ ሰዓት አትሰጩም፣ ለአልጋ ሰዓት አትሰጩም። አንዳንዶቻችሁ እያጨሳችሁ ሁሉ የምታደርጉ ነው የሚመስለኝ። ቬፕ አጨሰኝ ብላችሁ እኔ ባሳያችሁ የድሮ ቬፕ ማጨሰውን ቪዲዮ ባሳያችሁ እንደዚህ ነበር ማጨሰው። ምንድነው ሁሉ ነገር ቆኛ ኢትዮጵያኖች ላይ በቃ ሁሉ ነገር እንደ ትልቅ ነገር ነው የምናየው። ፊታችን እንዲጠራ እያሉ ወንዱ ሴቱ ሳይቀራ እንደ ኢትዮጵያ ውስጥ ቱቦ ሲመጥ የሚውለው ጫት የሚባል ሀገር ውስጥ ተቀምጠህ ጫት የሚቃምበት ሰው ጫት ቅሞ አውራጣቱን በገጀራ የሚቆርጥበት ሀገር ተቀምጠህ ስለ ሱስና ስለምናምን ብርቅ አድርገህ ስታወራ ይገርመኛል። አገሪቷ ውስጥ ህዝቡ በጫት ደንዝዞ አይደል እንዴ? በሺሻ ደንዝዞ ያለው ወጣቱ አዲስ አበባ የትቢቤ ቢኬድ ድሬዳዋ ሁሉ ሀገር ቢኬድ ጫትና ሺሻ ምን አይደል እንዴ ሱስ የገደላቸው ወጣቱ በሱስ አይደል እንዴ? ሁሉ ባለሀብት አልቀረ ወጣት አልቀረ ህፃኑ አልቀረ። ግን የቬፕን እንዲህ ስላጨሰኝ ታብዳላችሁ። ምንድነው የሚሻላችሁ? ቆይ በስመ አብ ወልድ። እኔ ከሀበሻ ጋር መድኃኒዓለም አታውለኝ ነውጣ በእናትህ ካንተ ንፍጣም ትኩሳር ይሩጣ አራም ነውጣ። መጀመሪያ ብሎክ ላይ አይ ፎሎ ታደርገኛለህ። ቁጭ ተቀበል ሚዩት አደርጋለሁ። ለምን ፎሎ አደርጋለሁ? ብሎክ ላደርገው ነበር ሳይሆን ፎሎ ያደርገኛል። ቢያንስ ለአካውንቴ ፎሎ ይጨመር ይላል። ተቀመጥ። እናንተ የሆነ ሰው ተጣልቷል፣ ግን አያስፎግሩም። ታውቃላችሁ አይደለ? አያስፎግሩም። ታውቃላችሁ። ቆይ አንድ ሰው አየው ፎሎ ታደርገኛለህ ውድ አልቦልክም። ለምን ብዬ ተሳደብ ሚውት አልቦልክም። ትጠቅመኛለህ 1 ሚሊዮን እስክገባ ድረስ ነው ውድ። የሆነ ሰው ተጣልቷል፣ ግን ነው ስንት ሰዎች መሰራችሁ ያየሁትኝ? ከሆነ ሰው ቤት ቀርተዋል። ከሆነ ሰው ቤት ቀርተዋል። 3 ሰዎች አይቻለሁ። ከሆነ ሰው ቤት ቀርተዋል ምናምን። ለምንድን ነው የሆነ ሰው አረኔ እንዳታነካኩኝ ማን እንዳትሉኝ እኔ ናሆሜናውን አስገባዋለሁ። እንዳታነካኩኝ የሆነ ሰው እግዚአብሔርን ድሮ በቃ ወዴ ፍቅሬ ማሪ ሲባ አራቱም ጋር ይግባባሉ። ለአራቱም ምን ያሽቃብጣለሁ ውዶቼ። ያችንም ሰዓት አሽቃብጣለሁ፣ እችንም ሰዓት አሽቃብጣለሁ። አራቱም ጋር ፒስ ነኝ፣ ግን ስማቸውን አልጠቅስም። ጌታ ምስክሬ ነው፣ ተጣልተዋል። ጌታ ምስክሬ ነው። አራቱም ጎቱ ወርክ ንፍጣም ነክ ስራ አይደለ እንዴ አንተ? አረ የሆነ ስድብ ሰምቼ ሞትኩኝ። የአይጣር ብለው ሲሳደቡ በጣም ምን ያህል ያንሰው እንደ ጥንጥዬ ቢቆጥሩት ነው የአይጣር ያሉት። ጉቺ አንቺ ልጋጋ ሰው አይተኛም እንዴ? አርፍጄ በመጣም አታኙም እንዴ እናንተ ወገን? ጉቺ እስኪ ቤቱን መርቂ። ሁሌ ስትመጪ እንደሚታነቅ ሰው ተንጠልጥለሽ ባዶ እጅሽን ትገቢያለሽ። እስኪ መርቂ ቤቱን። እስኪ 1000 ኮይን ስጪ። 1000 ኮይን እስኪ ስጪ ልይሽ። እኔማ አንቺ ቤት እኮ መምጣት አቆምኩኝ። መቼስ ከቆይታ ብዛት በኋላ ሊገለጽልሽ ይችላል። እንዴ ቀረው ገብርኤልን ጋይስ እንደ ድሮ አልሄድም። ለምን ብዬ አትባርከኝ። እኔ እሷን ብቻ እየባረክቱ ኑሯ። ዱባይስ ብትሆን የዱባይ ሴቶች ሀብታም ናቸው። ብሩን ከየት እንደሚያመጡት አላውቅም እንጂ ሀብታም ናቸው። እንዴ
እኔ አሜሪካ መሆኔን ራሱ ያጠራጥራል። ምስር ደግሞ ሰምቼሻለሁ። እጃችሁን አውጡ የአሜሪካ ሰዎች፣ የውጭ ሰዎች ያላችሁ እጃችሁን አውጡ ከዱባይ። ለምን አባታችን ብለን ነው እጃችን የምናወጣው? ምስር የኔ ቆንጆ አንቺ ጥልቅ ብለሽ ስለነ ሰሊላ ጎሜዝ ጥልቅ ብለሽ አሜሪካን ስታወሪ ውጪ ብለንሻል እንዴ? እኔ እናት ውጪ ብለንሻል እንዴ? ውጭ ከኛ አልፈሽ ተርፈሽ ስለ ሴሌብሪቲዎቹ ስታወሪ እኛ አስቁመንሻል። የአሜሪካ ሰዎች ከዱባይ እጃችሁ ራስ ሌላ ወሬ እናወራለን ውዴ። እንዳናወራ ከፈለጋችሁ ባፋችሁ ሰብስባችሁ ተቀምጡ። በቀን 6 አጀንዳ ላያችን ላይ ያመጣችሁ አታውሩስ። እናወራለን። የሚወራ ራሱ ባይኖር ዱባይ ብዬ ጀምራለሁ እንዴ። ምን አስበሽ ነው? እኔ እኮ አሜሪካ እኮ አልኖርም እናንተ ጋር ነኝ ያለሁት። ለስሙ አሜሪካ ነው፣ ነፍሴ ስጋዬ እዚህ ነው። ውስጥ ያለው ግን ዱባይ ነው። ወይ አንድ ሰው በዱባይ ልክ ወይ ጉቺ እዚህ ትምጣን እዛ ሊድ መሰለኝ እንቀያየር መሰለኝ። ጌታ ምስክሬ ነው። የሰው እንትን ውስጥ እንዳገባል እቺ ልጋጋም ሳመርቀኝ። ለነገሩ ከውሽዬ ጋር ትናንትና አይተኛለች ይመስለኛል። ለዛ ነው ቤቴን የማባርከው። ገብቶኛል። አየችኛ ትናንትና ሳሽቃብጥ አየችኛ። እንዴ እኔ ለሁሉም ነው ማሽቃብጠው ውዴ። እኔ ጉቺስ ቢሆን እኔ ከተጣላው ሰው ጋር ስታሽቃብጥ አያት የለ እንዴ? ስታሽቋልጥ አያት የለ እንዴ? ጊዜው እንደዛ ነው። ምን አገባኝ? እንኳን ተጣላችሁ እኔ ምን አጣላኝ? ከዚህ በኋላ ብልጥ ነው የምሆነው። አልጣላም ከማንም ጋር፣ ከሁሉም ጋር ፍቅር ነው የምሆነው ውዴ። ማሬ ፍቅር ውስጤ እኮ ቆሮቆራም እያልኩ ይሆናል። ግን ምንድነው እንተ ትክክል የምትለው? እንደ ትክክል ስሙ ውስጤ ቆሮቆራም እግሯን የማትጣጣብ ገርዳም እያልኩ ይሆናል በውስጤ። በውጭ ግን ውዴ እግርሽ ሁሉ እንዳጥንት አይደል እንደ ቁርጥምጥም ተደርጎ የሚበላው ንጽህናሽ እንደዛ ነው የምለው። ከዚህ በኋላ ማናችሁም ሪከርደሮችን ብትሆኑ ማለት የፈለጋችሁትን ሪከርድ ብታርጉ ማሪ ውዴ ጌም ተጫወቱ እንጂ ሸቀል አርጉ እንጂ እንዴ። ካለኛ እኮ ካለናንተ እኮ እኛ አንፈምስም። በቃ ካለናንተ እኮ እኛ አንፈምስም ውዶቼ። ተጫወቱ እንጂ በውስጤ ማለት ነው። ቅዱስ ሚካኤል ይድፋሽ። ሪከርድ ልታረጊ ስትይ እጅሽ ይሰበር በውስጤ። እኔማ አሁን እኮ ገባኝ ውዶቼ ሰው እንዴት እንደሚኖርበት። እመቤቴ ይችሉበት የለ እንዴ? ውስጣቸው እርር ያለ ላያቸው ግን እንደዛ ነው መሆኑ። ከማንም ጋር አልጣለም በሰው ምክንያት፣ በተለይ አልጣለም። ፀጉሬ እየወለቀ ነው ግን አልጣለም በሰው ምክንያት። ባጭሩ ያለው ነገር ይሄ ነው። የፊንገርን ቲክቶክ አካውንት ተመቷል። ፕሊዝ ኮፒ ሊንክ አድርጉላት ውዶቼ። እንዴ እንደዚህማ በ2018 እንደዚህማ አትጣሏት። ማሚ የጠፍተሽ ነው ውዴ። እንደዚህማ አትጣሏት ውዶቼ። የፊንገርን አካውንት ኮፒ ሊንክ አድርጉላት እሺ ውዶቼ። ይደብራል፣ ኧረ ይደብራል እንዴ። በ2018ም ጊዜው ለኔ ልታረጉት ነው እንዴ? ኧረ ሼም ነው ውዶቼ፣ ሼም ነው። እኔ በዚህ አጋጣሚ ነገርኩልሽ ለወዳጆቼ፣ ኮፒ ሊንክ አድርጉላት እሺ ውዶቼ። እንዴ አካውንት የተመታ ኮፒ ሊንክ አድርጉልኝ ብላ እኮ ጭንቀት ላይ ወጣይ። ምን ብታረግ ባታረግ